አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ ፖዚቲቭ ቻናል ቤተሰቦች ከኛ ጋር ሁሉ ሰላም ነው አልሐምዱሊላህ። በቅድሚያ ለቻናላችን ቤተሰቦች ካላችሁ ሰብስክራይብ በማድረግ ቻናል ተቀላቀሉ። እንዲሁም የምንለቃቸው ቪዲዮዎች ከተመቻችሁ ላይክ፣ ሼር በማድረግ ለዘመድ ለጓደኛ ለቤተሰብ አስተላልፉላቸው። ለበለጠ መረጃ ስልክ ቁጥር ከታች አስቀምጥላችኋለሁ። በቴሌግራም በዋትሳፕ በኢሞ እንዲሁም በውስጥ መስመር ልታናግሩ ትችላላችሁ። አድራሻዬ ሁሉ ኮምቦልቻ ነው ያለሁት። የትም ቦታ ሆናችሁ እዘዙኝ፣ ባላችሁበት ማድረስ እንችላለን። ከነዚህም በተጨማሪ የምትፈልጓቸውን እቃዎች ማንኛውም ኤሌክትሮኒክስ እቃ ሊሆን ይችላል፣ የቤት እቃዎች ሊሆን ይችላል፣ የፈርኒቸር እቃ ሊሆን ይችላል፣ ማንኛውም አልባሳትን ጭምር ለቤተሰብ ኢንሻአላህ። እንግዲህ አሁን መጪው ያው ረመዳንም አለ፣ ኢድና አረፋ ስላለ ለቤተሰብ ሰርፕራይዝ ማድረግ የምትፈልጉት ነገር ካለ ኢንሻአላህ ያው በታማኝነት ታዘዛለሁኝ እና ባላችሁበት ማድረስ እችላለሁ ማለት ነው። ዛሬ ቀጥታ ወደ ቪዲዮ ስገባ መጅሊስ ነው ይዤላችሁ የመጣሁት፣ አረቢያ መጅሊስ ማለት ነው። ከዚህ በፊት የሆነ መጅሊስ ቪዲዮ ሰርችላችሁ ነበረ። በመጅሊስ ጨርቅ የተሰራ ነው። እዚህ ጋር ደግሞ በከፋይ ጨርቅ ነው የተሰራው። በጣም ነው የሚያምረው። እዚህ ጋር እንግዲህ በደንብ ጥርት ብሎ ይታያችኋል ብዬ አስባለሁ። ምናልባትም ማታ ላይም ስለሆነ ካሜራው ትንሽ ፈዘዝ ካለባችሁ ማለት ነው። እና በጣም ቆንጆና የሚያምር ከለር ነው። እንግዲህ እንደምትወዱት እርግጠኛ ነኝ። ባለ 20 ቲክነስ ነው። እዚህ ጋር ባለ 20 ቲክነስ ነው። ቦንድድ በቦንድድ ነው። ፍሬም የለውም። ባለ 30 ቲክነስ ማለት ነው። ባለ 20 ቲክነስ ነው። ይሄው እዚህ ጋር የምታዩት ሙሉውን ቀስ አድርጌ ያሳያችኋለሁ። 12 ሜትር ነው ማለት ነው። ሙሉ መጅሊስ የሚባለው 12 ሜትር ነው። ያው የደንበኛ ቤት በዚሁ የኔ ቤት ልክ በዚህ አቀማመጥ ነው የእሷም የተሰራላት ማለት ነው። አቀማመጡ እንደዚህ ነው። የእሷ 12 ሜትር ነው። እዚህ ጋር እንደምታዩት 20 ቲክነስ ነው። ከዛ ተካያው አለ፣ ቤቢ አለ፣ ሙሉ ማለት ነው። 12 ሜትር ሲሆን 8 ተካይ ያለው 8 ቤቢ ያለው ዲዛይን ከለር እንደ ፍላጎታችሁ መርጣችሁ ማለት ነው። እዚህ ጋር የምታዩት ቴብልም ይህም በፍላጎቷ የተሰራ ነው። ቴብል በጣም ብዙ አይነት ዲዛይን አለ፣ ግን ያሁን እዚህ ጋር እንደምታዩት ቀለል ያለ ዲዛይን ነው። በጣም እንደ ሰፊ ቦታ የሚወስድ አይደለም። እዚህ ጋር መካከል ላይ ፈረሽ ይደረጋል በቃ። ከዛ እዚህ መካከል ላይ ከፈለጋችሁ አበባ ሊሆን ይችላል፣ የፈለጋችሁትን ነገር ብቻ። መስታወት ስለሆነ ግን የሆነ ከበድ ያለ ነገር ባይቀመጥበት አሪፍ ነው። እና ይሄን መስታወቱም አለ። 12 ሜትር ሙሉ መጅሊስ ስትወስዱ ይህ ጠረጴዛ በነፃ ነው የሚሰጣችሁ ማለት ነው። በነፃ ነው የሚሰጠው እንደ ምርቃት ተደርጎ። ከ12 ሜትር በታች ከሆነ 11 ሜትር፣ 10 ሜትር፣ 9 ሜትር ከሆነ የምትወስዱት ደግሞ ይህ መስታወት ለብቻ 7000 ብር ነው። በፈለጋችሁት ዲዛይን መርጣችሁ ለብቻ 7000 ብር መስታወቱ። በደንብ ልብ ብላችሁ ታደምጡኝ። ሙሉ ሜትር 12 ሜትር ከወሰዳችሁ መስታወቱ በፈለጋችሁት ዲዛይን መርጣችሁ ነፃ ይሰጣል። ከ12 ሜትር በታች ከወሰዳችሁ ደግሞ መስታወቱ ለብቻው 7000 ብር ይታሰባል ማለት ነው። አሁን እዚህ ጋር ይሄ መጅሊስ 1 ሜትር 10500 ብር በቆንጆ ቦንድድ፣ አንደኛው ቦንድድ ማለት ነው። ቦንድድ ሁለት አይነት አለ። ኬብሮን ቦንድድ፣ ማለዳ ቦንድድ የሚባል አለ። ኬብሮን የሚባለው ይቀንሳል ማለት ነው። ከዚህ ልዩነት አለው። መጅሊስን ቦንድድነቱ ልዩነት አለው። እንደገና እንደዚህ ስታዩት ራሱ ያስታውቃል በደንብ ማለት ነው። እና ይሄ ባለ 20 ቲክነስ ቦንድድ በቦንድድ ብቻ 1 ሜትር 10500 ብር። ፍሬም ካለው ዋጋ ይጨምራል። ባለ 30 ቲክነስ ከሆነ ዋጋ ይጨምራል። ግን ብዙ ጊዜ ቦንድድ በቦንድድ ነው ቆንጆ የሚሆነው። አውጥታችሁ ለማጠብ የሚመቸው ቦንድድ በቦንድድ ነው። ፍሬም ካለው እዚህ ጋር ከላይ ጣውላ ስለሆነ የሚቀጠልበት ለማውጣት በጣም አስቸጋሪ ነው የሚሆነው። ሲቀጥል ሊሰበር ይችላል በምታስገቡ ሰዓት። እና እንደዚህ ሲሆን አሁን በጣም ቆንጆ ይሆናል ማለት ነው። እና እዛ ጋር ደግሞ እንደምታዩት መጋረጃ አለ። ኳሊቲ መጋረጃ ነው። ለዚሁ ማች ያደርጋል ብዬ ያሰብኩትን መጋረጃ ነው ያደረኩላት። በጣም ነው የሚያምረው ይህ መጋረጃ ራሱ። ያው መጅሊሱ ስለከለር ብዙም ላይ ይታያችሁ ይችላል። 3 ሜትር ነው፣ ወደዛም 3 ሜትር ነው፣ ቁመትም 3 ሜትር ነው። ኳሊቲ መጋረጃ ነው። ይህ መጋረጃ ደግሞ 3 ሜትር እንደዚሁ እንዳለ 12500 ብር። 12500 ብር ኳሊቲ መጋረጃ ስለሆነ ጨርቅ ነው። እዚህ ጋር በጣም ወፍራም ነው። በፎቶ ላይ ያስታውቃቸው ይችላል፣ ግን በጣም ኦሪጂናል እቃ ነው ማለት ነው። እና ለዚህ አሁን በጣም ማች ያደርጋል ብዬ አስቤያለሁ። እኔ እንደራሴ በጣም ነው የወደድኩት። በጣም ነው የሚያምረው። ቤት ፍክት ያደርጋል። እንግዲህ በተጨማሪ ደግሞ ከዚህ ሌላ ነገር እዚህ ጋር ማች የሚያደርግ ምንጣፍ ሲፈረሽለት በጣም ቆንጆ ይሆናል ብዬ አስባለሁ። ያው እዚህ ጋር እንደምታዩት ቤቱ ነጭ ሴራሚክ ስለሆነ ከመጅሊሱ ጋር ማች አድርጓል፣ ነጭ ስላለው መጅሊሱ ማለት ነው። ምንጣፍ ግን በፈለጋችሁት ከለር እዚህ ጋር አሁን ማች ምንጣፍ ከተደረገለት መካከል ላይ በጣም ነው የሚያምረው። እና የአሁን አጠቃላይ 12 ሜትር መጅሊስ ነው። ከነ መስታወቱ ከነ ሁሉም ነገር ሆኖ 126000 ብር ነው የፈጀው ማለት ነው። ይሄ 126000 ብር። ግማሽ 6 ሜትር መውሰድ ከፈለጋችሁ ደግሞ 63000 መጅሊሱ ብቻ መስታወት 7000 ሲጨመር 70000 ማለት ነው። መስታወት 7000 ሲጨመር 70000 ግማሽ ማለት ነው። 6 ሜትሩ ይሄ 12 ሜትር ነው። 126000 ከነ መስታወቱ
መጋረጃ ለብቻ አለ 12500 መጋረጃ 3 ሜትር መጋረጃ ኳሊቲ መጋረጃ የመስኮት ወይም ደግሞ የበር 1 ሜትር ተኩል መጋረጃ አለ። ይኸው ለመስቀል ግን ቦታ ስላልበቃኝ አልሰቀልኩትም። 1 ሜትር ተኩል መጋረጃ አለ ከነ ተደራቢው 6300 ብር እና ይህንን ይመስላል። እንግዲህ ደንበኛዬም እዚህ ጋር እንግዲህ መጅልስሽን እንደምታዩ ነው። በጣም ነው የሚያምረው። እኔ በጣም ተመችቶኛል። እንደምትወጂው እርግጠኛ ነኝ። እንግዲህ ቤትሽም ሄዶ በዚህ ልክ እንደሚያምርልሽ አልጠራጠርም ኢንሻአላህ። እና ያው የዛሬው ቪዲዮ እንግዲህ ይህን ይመስላል። እኔ በጣም ወድጀዋለሁ። እንደምትወዱት አልጠራጠርም። ከወደዳችሁት ላይክ አድርጉልኝ። እንዲሁም ይጠቅማል ብላችሁ ካሰባችሁ ለቤተሰብ፣ ለጓደኛ እንዲሁም ለዘመድ ሼር አድርጉላቸው። ለበለጠ መረጃ ከታች ስልክ ቁጥር አስቀምጥላችኋለሁ። በቴሌግራም፣ በዋትሳፕ፣ በኢሞ እንዲሁም በውስጥ መስመር ታናግሩ ትችላላችሁ። አድራሻ ወሎ ኮምቦልቻ ነው ያለሁት። ኢንሻአላህ ደግሞ በምትፈልጓቸውን እቃዎች ማንኛውንም እቃዎች ሊሆን ይችላል። ያው እስከዛሬ ልጅም ስለወለድኩኝ ትንሽ ተቸግሬ ነበር፣ ከስራ ጋር አይመችም እና ኢንሻአላህ ከዚህ በኋላ ደግሞ የምትፈልጓቸውን እቃዎች ማንኛውንም እቃ ሊሆን ይችላል አብራችሁ ማለት ትችላላችሁ። መጪው ረመዳን ነው፣ ኢድና አረፋ አለ። ለቤተሰብ ሰርፕራይዝ ማድረግ የምትፈልጉት ማንኛውንም ነገር በውስጥ መስመርም በቴሌግራም በዋትሳፕ በኢሞ አናግሩኝ። ያላችሁበት በታማኝነት አደርሳለሁ ኢንሻአላህ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ደግሞ አሰላሙ አለይኩም ወራህመቱላሂ ወበረካቱ።